የተውሽን ቦታ ላይ እኔው እዛው ነኝ ቦታ ላይ እኔው እዛው ነኝ እባክሽ ብቅ በይ አንዴ ነው የለሽኝ ሚያለው ላሳሽኒማ በዚህ ድቅድቅ ጨለማ ሰዳቢህን ግራ አጋባው። አንድ ሰው ሲሰድብ ዝም ብለህ ተመልከተው። ስድቡን እስኪጨርስ ድረስ ምንም አትመልስለት። ልክ ተሳድቦ ሲጨርስ ደህና ነህ ግን አይደል? ምንም የተፈጠረ ነገር የለም ሁሉም ሰላም በለው። ይህ ሰዳቢህን ምቾት ይነሳዋል። ይህን ዘዴ ተጠቅመህበት ታውቃለህ ወይንስ ካሁን በኋላ ማን ላይ ሊጠቀምበት አሰብ? እንደዚህ አይነት አዳዲስ ዘዴዎችን ማግኘት ከፈለግ ይህን ፔጅ ፎሎ ማድረግ እንዳይረሳ። ከዳርክ ሳይኮሎጂ መጽሐፍ ያገኘሁት ብርክቲ ቆንጆ ኢንተርቪው ያደረገች ወድጄዋለሁ። ላስላስ ቢሉ ብርክቲ በነገራችን ላይ ኢንተርቪውሽን ላስላስ አረጋታለሁ። ቆይ ግን አሁን አይደለም እንዴ ብርክቲ ትልቅ ሰው ነች። ትልቅ ሰው ያበራኝ እኮ ነው። ቤተሰብ ዩቲዩብ ላይ ነች ወሬማ የምታምረው። እዛ ቲክቶክ መንደር ላይ አላወራላቸው። አስተዋይ ሆነች። አስተዋይ ሆነች። በሰለች። ብርክቲ በሰለች። በሰለች። መቼ ነው እንደ ብርክቲ የምመስለው ጋይስ? ዩቲዩብ ላይ ስመጣ እንደ ብርክቲ መቼ ነው የማወራው? መቼ ነው እንደ ብርክቲ ዩቲዩብ ላይ መጥቼ የማወራው? ልቾዬ ሊያዦዬ በሰለች ብትሉኝ መቼ ይሆን? ናፈቀኝ እሱ ቀን። በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? ቶሎ ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ውሃ ጠጡ። አብሮ በእናትህ ፋሚሊ ጋር ሂጅ ትንሽ ተጫውቼ ልምጣ። እዛ እኮ ማንም የሚያወራ የለም ስራ ብቻ ነው። ማይ ፋሚሊ ሂውማን ሄራቸው ፌክ እና ኦሪጂናል የምትለይበት ማይ ፋሚሊ አም ሂር ማይ ዳድ አባይ ጋር ሲታኮሱ የከረሙት አይ የጦርነት ማርቀያ ያለው ሞት ለአሜሪካ እያሉ ተሸኝተው የኔ ውድ እህት አልናፈኩሽ? መንገር ላሳያችሁ። በመጀመሪያ ሂውማን ሄራቸውን ተወስዱና ስንቱን ኢንች ነው ግን 60 ሺህ የሚሉት? ቢግ ብራዘር ስማ፣ የደቡብ አፍሪካ ተጫዋቾች እጅግ በጣም ሜክሲኮ ለመጀመሪያ ጊዜ በመክፈቻ ጨዋታ አሸነፈች። እኔ እኮ የቤተሰብ ጨዋታ ናፍቆኝ እዛ ድረስ መምጣቴ ነው የገረመኝ። ምን አደከመኝ በልቼ ወደ ቤቴ ብመለስስ? ብራን ምግብ እዚት አንተ አትሂድ ነገር ምንድነው? ቪሊስ የሚባለው በላት ራመትን አርጁን ገደላት። እንከፍ ከዚህ ሁሉ ነፍስ ማቆ ታናሽ ወንድሜ ጋር ተጫውቼ ወደ መጣሁበት ባሮኬ እኔ የምላችሁ የስልክ ሱስ ግን እኛ ቤተሰብ ጋር ብቻ ነው ያለው ወይንስ ሁሉም ቤተሰብ ጋር ነው ያለው? ደግሞ እኮ ኢትዮጵያ የኔ እናት ላንቺ አንድ ምክር አለኝ። የኛ ትልቁ እርግማናችን ነው ብዬ የማስበው ውድድር ነው። ኦልራይት ልጅ እያለሁ አስታውሳለሁ አመት በዓል ሲደርስ የሆነ ጎረቤት በግ ይገዛል፣ አንዱ ደግሞ ዶሮ ይገዛል። ዶሮ የገዛው በገዛው ጎረቤት ይናደዳል፣ ይቀናል፣ ያዝናል። ልጆችም ያ ነገር እየተማሩ መጡ። እነዚህ ልጆች ከዛ ምን አጋጠማቸው? ኢቭን ውጭ ሀገር ቢሄዱም ራሳቸው ከሌላ ሰው ጋር ማወዳደር ባህላቸው ሆነ። ባህላቸው ሆነ። ያ ሰው ከኔ በቁንጅና ይበልጣል፣ ያ ሰው በገንዘብ ይበልጣል፣ ያ ሰው በዚህ ይበልጣል እያልን ራሳችን እያስተናነስን እንኖራለን። ትልቁ አሁን የሚጎዳን እኛ ደግሞ በብሔር በሃይማኖት ስንወዳደር ነው። አያችሁ የማናውቀው አንድ ምን ስተው ነገር ምንድነው? ውድድር ሁሌም ከራሳችን አልፎ ሌላ ሰውም ይጎዳል። ተረዳችሁኝ? ውድድር